ሰላም እንዴት ናችሁ? የዩቲዩብ ቤተሰብ ተከታታዮቼ ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬም ያው ተመልሼ መጥቻለሁ በሌላ ምግብ። ዛሬ ደግሞ ላሳያችሁ ነው። እንግዲህ ያው እንደነገርኳችሁ እንድታበረታቱኝ ስል በትህትና ነው የምጠይቃችሁ እና ዛሬ ደግሞ አንድ ምግብ ላሳያችሁ ነው። ምግቡ ስሙ ቻይኒስ ይባላል። ቻይኒስ ፉድ ነው፣ ያው የቻይና ምግብ ማለት ነው። እና እዚህም ትንሽ አረብ ሀገር ላይም አንዳንድ ጊዜ ያው ይመገባሉ የቻይና ምግብ እና ቻይኒስ ፉድ ነው የሚባለው። ላሳያችሁ ነው ዛሬ ሁሉንም ነገር ግብአቶችን አስቀምጫለሁ። እንግዲህ አሳያችሁና ወደ ስራ ይገባለሁ ማለት ነው። እንግዲህ የዩቲዩብ ቤተሰቦች ያው እንዳይረሳ የምላችሁ ነገር ሁሉም ነገር እንደምላችሁ ሁሌ ሰብስክራይብ እና ሼር ላይ ኮሜንት እንድታደርጉልኝ እፈልጋለሁ፣ እንድታበረታቱኝ ቤተሰቦች። እና ዛሬ ደግሞ በቻይኒስ ምግብ ነው የመጣሁላችሁ። ወደ ስራው እንግዲህ ለቻይኒስ የሚያስፈልገው ለቻይኒስ ፉድ እዚህ ጋር ብሬስት ቺከን አዘጋጅቻለሁ። ማለት እንደዚህ ከድሮ ላይም ማውጣት ትችላላችሁ። እንደገና ደግሞ እንደዚህ ወጥቶ የሚሸጥ አለ፣ ቺከን ብሬስት የሚባል እንደዚህ የሚሸጥ አለ። እንደገና እዚህ ጋር ሽንኩርት፣ ነጭ ሽንኩርት አንድ 5-6 ፍሬ፣ አንድ ራስ ሽንኩርት ይበቃችኋል። መጥናችሁ መስራት ትችላላችሁ። እዚህ ጋር ደግሞ እዚህ ጋር የቃሪያ የኛን ሀገር ቃሪያ አይነት ነው። ትልቁ ቃሪያ የለኝም ለጊዜው። በዚህ ነው ዛሬ ማሳያችሁ። እዚህ ጋር ሌሞን ለድሮ ማጠቢያና እዚህ ጋር አንድ ድንችና አንድ ካሮት ይበቃናል። እዚህ ጋር ደግሞ ፎሶሊያ ይኸው እንደዚህ አዘጋጅቻለሁ። ፎሶሊያውን ቀንጥሼው አዘጋጅቻለሁ። እንደዚህ ፎሶሊያ ያስፈልጋል። ከዛ ቺከን ማጂ እንደ ስዊት ኮርን ወይም ደግሞ ያው ስዊት ኮርን በአረብኛ ነው ያላቀውም። እና እዚህ ጋር ያው እንደምነግራችሁ ቅመማ ቅመሞቼን አዘጋጅቻለሁ። እንደምታውቃችሁ ቅመማ ቅመሞቹ በቃ ሁሌ የምሰራበት ነው ማለት ነው። እዚህ ጋር ይሄ ዘይት ያስፈልገኛል። እና ዛሬ የሚያስፈልገኝ ደግሞ አንዱ ኦሊቭ ኦይል በኦሊቭ ኦይል ነው የምሰራው። ኦሊቭ ኦይል ያስፈልገኛል። አዲስ ነገሮች ያው ቻይኒስ እንደምሰራ እዚህ ጋር ኮኮሚኒ የምትባል ሲያ ሶስ አለኝ። እዚህ ጋርም ደግሞ ዳርክ ሲያ ሶስ አለኝ። እዚህ ጋር ደግሞ ስዊት ሲያ ሶስ ላሳያችሁ። ስዊት ሲያ ሶስ ነው እና እነዚህን ነው ማስገባው። እዛ የምጨምረው እንግዲህ ስሰራ እነዚህን ነው። ያው እንደዚህ አዘጋጅቻለሁ። ሁሉን ነገር አዘጋጅቼ ጨርሻለሁ። አሁን ወደ ስራው መግባት ብቻ ነው። እዚህ ጋርም ያው የሩዝ መቀቀለያ እና በመጥበሻ ነው ዛሬ ያው ቻይኒሱን የምሰራውና እዚህ ጋር ይሄንን እንደዚህ አዘጋጅቻለሁ። አሁን ወደ ስራው ገባላችኋለሁ ማለት ነው። አሁን ሽንኩርት አሁን እንግዲህ ሽንኩርት ልክተፍና ያው እንገናኛለን ማለት ነው። ቤተሰቦቼ እንግዲህ ተመልሻለሁ። ስራውን ልጀምር ነው። ቤተሰቦቼ እንግዲህ ያው ቻይኒስ ለመስራት ከፈለጋችሁ በደንብ ማየት ነው ቪዲዮዬን። ብዙ የሚያስቸግር አይደለም። እንግዲህ ያው እንደነገርኳችሁ አሁን ልጀምር ነው እና አንድ ነገር ልነግራችሁ የፈለግኩት ቻይኒስ ስትሰሩ ይሄ ፎሶሊያ የፎሶሊያን ቅርጽ ረጃጅም ስለሆነ ሁሉንም ድንቹንም ሽንኩርትም ስጋውንም የሚንከትፈው ሎንግ ነው። ላሳያችሁ ሽንኩርቴን እንደከተፍኩት። ሽንኩርቴን እንደዚህ በረጃጅም ነው የሚከተፈው ማለት ነው። እንደዚህ በረጃጅሙ የምትከትፉት ያው የአሰራሩ ስታይል ነው። በረጃጅሙ ነው የምንከትፈው። ስጋውንም በረጅሙ። ሽንኩርቱ ችግር የለውም፣ ዝም ብሎ እንደዚህ ብቻ የሚከተፈው እና ሽንኩርቱ፣ ፎሶሊያ፣ ስጋው ምናምኑ አንድ አይነት ቅርጽ እንዲሆንልኝ ካሮቱ፣ ድንቹ ሁሉንም የምከትፈው በረጃጅሙ ሎንግ ሳይዝ ነው።
እንደዛ ነው እንግዲህ የከተፍኩት። ይኸው እንግዲህ ሁሉንም ግብአቶቹን አሁን በቃ ስራዬን ልጀምር ነው። እና እንግዲህ ቻይኒስን ለመስራት ስትፈልጉ የረሚን ቪዲዮ ተከታትላችሁ እንድትሰሩ እና የምንሰራው በኦሊቭ ኦይል ነው። ኦሊቭ ኦይል ነው። ዘይት እንግዲህ ኦሊቭ ኦይል እንደዚህ ጨምር ያለው የዛሬ የምንሰራው እንግዲህ እንደ ቻይኒስ እንደመሆኑ መጠን በኦሊቭ ኦይል ነው የምንሰራው። ያኛው ዘይት ግን ትንሽዬ ሩዙ ላይ ጠብ ለማድረግ ነው። እና እንደዚህ እንግዲህ እቃዎቼን ግብአቶቼን ሁሉንም አዘጋጅቼ ጨርሻለሁ። አሁን ወደ ስራው ልገባላችሁ ነው። እንደምላችሁ እኔ በመጀመሪያ ነጭ ሽንኩርቱን ነው እንትን የምለው። አሁን እና ሽንኩርት እየጨመርኩ ከዛ አንተ ብራውን እስከሚሆን ድረስ አቁላለዋለሁ ማለት ነው። በዘይቱ ጠብሰዋለሁ ሽንኩርቴን ከጠበስኩ በኋላ ልክ የብራውን ሲሆን መልኩ ቡናማ አማርኛ ምትል እያለኝ ቡናማ እስከሚሆን ድረስ አቁላለዋለሁ። ቡናማ እስከሚሆን ከለሩ እንደዚህ አቁላለዋለሁ። ከዛ ቡናማ ሲሆንልኝ ቀይ ሽንኩርት ይጨምራለሁ ማለት ነው። ከዛ በስታንዳርዱ መሰረት ምን እንደማስገባ እንግዲህ እያሳየኋችሁ ስራችንን እንቀጥላለን ማለት ነው። ውድ ቤተሰቦች የትም እንዳትሄዱ። እና ሽንኩርቴን እየጠበስኩ አሁን ደግሞ እንደምነገርኳችሁ ያው ሁልጊዜ እንደማደርገው እኔ እንትን ውስጥ ያው ነጭ ሩዝ ነው የምፈልገው ዛሬ። ነጭ ሩዝ ውስጥ ግብአትና እንትን የምለውን ነገር ያው የሚጨምረውን ነገር ላዘጋጅና ያው ውሃን የሩዝ የምቀቅልበትም ውሃ ይጃለው። ከዛ ውስጥ የማስገባቸውን ነገር ያው እንደዚህ አዘጋጅቼ ያው ጨምራለሁ። እና እንደገና ደግሞ ጨው ያስፈልጋልና ጨው ደግሞ ያው እንደዚህ ጨምሬያለሁ ማለት ነው። እና እዩት ሽንኩርቱ አሁን ላፍሬ እዩት ብራውን ያልኳችሁ እንደዚህ ከለሩን አንተም ብያለሁ። እና አሁን አሁን ደግሞ መልኩ አሁንም ብራውን እስከሚሆን ድረስ እንደዚህ አቁላለዋለሁ። አሁን ከዛ ቀሪ ምንድን ነው ካሮት ጠንካራ ነው ነግሬያቸዋለሁ። እና በጣም ጥንክር ያለ ነገር ስለሆነ ዶሮ ባይገርማችሁ ቶሎ ይበስላል ከካሮቱ ይልቅና አሁን እንደዚህ በረጃጅም ከትፎ ብያቸዋለሁ። ካሮቴን እንደዚህ በረጅሙ እንደዚህ ከትፍና ከዛ ከስጋው በፊት ካሮቴን ነው የምጠብሰው። ካሮቱን ጥብስ አደርገዋለሁ። ካሮቱን ነው የምጠብሰው ከስጋው በፊት። ሽንኩርቴን የሚያቀራለው እንግዲህ ቤተሰብ ያው እንድታዩ ያው እንግዲህ እንደዚህ በቀጫጭኑ ረጃጅም አድርጌ ካሮቴን ከትፋለሁ እና ከሽንኩርቱ ጋር ጠብሰዋለሁ ማለት ነው።
ቀጫጭን አድርጌ ካሮቱን ቀጫጭን አድርጌ መክተፍ አለብኝ። ለምንድን ነው ቶሎ አይበስልም። ቶሎ እንዲበስልልኝም ከሁሉም ጋር ማለት ነው፣ ከዶሮ ጋርም ከኮሶሊያው ጋርም በደንብ ምስል እንዲልልኝ ቀጫጭን አድርጌ ረጃጅም አድርጌ ቀጫጭን አድርጌ መክተፍ አለብኝ። እና መልሳለሁ እንግዲህ ቤተሰብ ያው ሽንኩርቴ ልክ የዚህን ቅርጽ የዚህን መልክ ይዟል። ሽንኩርቴ እና ይኸው እንደዚህ ሆኗል። ካሮቴንም እንግዲህ የወላችሁ እንደዚህ በረጃጅም አድርጌ ከተፍ ያለው ስጋውንም እንደዚህ በረጃጅሙ ከትፌን የተመለስኩት ያው እንደዚህ ከትፌዋለሁ። ካሮቴን ልጨምር ነው ማለት ነው። ካሮቴን ከ5 ደቂቃ እስከ 10 ደቂቃ አቅለዋለሁ። ከሽንኩርቱ ጋር በደንብ አቅለዋለሁ። ከዛም በኋላ አሁን ደግሞ ዶሮዬን በሊሞኔ ጥብ አድርጌ ትንሽ ዘፈዝፈዋለሁ ዶሮዬን። አሁን ያው እንግዲህ ተሰምቼ በደንብ አድርጌ ካሮቴን እና ሽንኩርቱን እየጠበስኩት ነው። ከዛም በኋላ ኮሶሊያ ጨምራለሁ ማለት ነው። ኮሶሊያ እንትን ብዬ ተመልሼ እመጣለሁ። እንግዲህ ቤተሰብ ያው እንደዚህ ያለው ነው። አሁን ኮሶሊያ ጨምር ነው ቤተሰብ ኮሶሊያውን ጨምር እንግዲህ ቤተሰቦቼ ኮሶሊያውን ጨምሬያለሁ። ኮሶሊያውን ከጨመርኩ በኋላ ደግሞ ትንሽ እንግዲህ ኮሶሊያውን እንደነገርኳችሁ አሁንም ትንሽ እሳት አስመጥቼው ትንሽ ለስለስ ሲል እንትኑ እመልሳለሁ። እንግዲህ ቤተሰቦቼ አሁን ሩዝ ልጨምር ነው። ሩዙን ልጨምር ነው። የሩዝ ማፈርታት እንትን
እንግዲህ ጂንጀር ፔስት እና ጋርሊክ በቺክን ማጂ ጨምራለሁ እና ቅመማ ቅመሞችን ጨምራለሁ። እንደዚህ ጨምራለሁ። ማጂ ደግሞ 2 ማዛ ነው ጨምረው እንደዚህ ማጂን ጨምሬያለሁ እና ጋርሊክና ጂንጀር ፔስት ጨምሬያለሁ። አሁን ደግሞ ከዶሮ ጋር እንደዚህ ይጠብሳል። እንዳልኳቸው 10 ደቂቃ ይበቃዋል። 10 ደቂቃ ያህል እንደዚህ በቃ ጥብስ አድርገውና ከዛ በኋላ አሁን እንግዲህ ሌሎቹ ቅመማ ቅመሞች ጨምሬያለሁ። እነዚህ ደግሞ እነዚህ 3ቱ እና ኮርን ማስገባው መጨረሻ ሰዓት ላይ ነው። እነዚህ የሚያሳያቸዋለሁ። አሁን ግን ቅመማ ቅመሞች ይጨምራለሁ ማለት ነው። አሁን ቶሜሪክ ያው ጨምራለሁ ጨምሬያለሁ። ኪሞን ፓፕሪካ ያው እኔ ማንከሪያ አልጠቀምም። ያው መጥኜ ስለምጨምር ያው ስለማውቀው መጥኜ ነው የምጨምረው። ያው እንደዚህ ነው የምጨምረው እና ቅመሞችን ጨምሬያለሁ ማለት ነው። ቅመሞችን ጨምሬያለሁ እንደዚህ ይመስላል። አዋህደዋለሁ። እንደዚህ ጠብሰዋለሁ ማለት ነው። ያው ዶሮን እስከሚበስል ዶሮ እና እንግዲህ ሩዙም እስከሚበስል ድረስ እና ከዛም በኋላ ደግሞ የተቀሩትን ግብአቶች ያው እንትን እንላለን። አሁን ደግሞ ድንችን እና ቃሪያ ያው ትልቁ ቃሪያ ሊሆን ይመረጣል። ይሄ ያው ብዙ ያቃጥላል ትንሽ እና ፍልፍል ሮሚ ማለት ትልቁ በከለርም ቢኖራችሁ ባይኖራችሁም በግሪኑ ብቻ ወይም ኦሬንጅ ወይም ደግሞ ሬድ የሎ ችግር የለውም። ከአራቱ ምናምን ከለሮች አንዱን ከለር ብትጨምሩ ችግር የለውም። ያው ጣዕም ይኖረዋል፣ ቆንጆ ጣዕም ይኖረዋል። ፍልፍል ሮሚ በጣም አሪፍ ነው። እሱ በጊዜው የለኝም ቤት ውስጥ እና ያው ትንሽ በብዛት ሳላደርግ ትንሽ አድርጌው ይሄ በትንሹ እሱን ማስገባው ማለት ነው። እንዳያቃጥል ፍሬውን አወጣዋለሁ እንዳያቃጥል። ወይም ደግሞ ትንሽዬ ግማሹን ማስገባው። ለምን ብዙ ያው ልጆችን ስለሚመገቡ ብዙ እንዳያቃጥላቸው እና አሁን
ቃሪያን በቀጫጭኑ እንደዛው ረጃጅም አድርጌ ከትፋለሁ። እንደነገርኳችሁ እንግዲህ በረጃጅሙ እየከተፍኩ ነው እንግዲህ ሲሰራ የነበረው። ቃሪያዬንም አሁን በረጃጅም አድርጌ ቆንጆ አድርጌ እንዳያቃጥል ደግሞ ፍሬውን ካወጣሁት አያቃጥልም። ጊዜ አያቃጥልም። ያበሻ ቃሪያ ቤት ቢሆንም ፍሬውን አስወግዱትና እንደዚህ በረጃጅሙ ቃሪያን ከትፍ ያለው እንግዲህ ቤተሰብ ያሳያችሁ። ቆይ እንዴት እንደሆነ ከለሩ ቀዳማ ያበቃ የሎ ነገር ቢሆን አሪፍ ነው። የሎ ነገር ከለሩ እንደዛ ቢሆን አሪፍ ነው። እንግዲህ ይኸው እንደዚህ እየበሰለ ነው። ሩዙም እዚህ ጋር ሩዙም እንግዲህ እዚህ ጋር ነው እንትን እየበሰለ ነው። እንትን እንዳይልብኝ ነው ከፈት ያደረኩት ክዳኑ። ይኸው እንግዲህ እንደዚህ ዶሮም ሁሉም ነገር አንድ ላይ እንግዲህ እየበሰለ ነው። እንደዚህ እየበሰለ ነው። እንግዲህ ቻይኒስ ማለት እንደዚህ ነው። ያው በሩዝ የሚበላው ቻይኒስ በስፓጌቲም አለ። እሱን ደግሞ አመጣለሁ። በሱ ስራ መጥቼ አሳያችኋለሁ። ቻይኒስ በጣም ነው ደስ የሚለው። ተወደዋለሁ ያኛውን ቻይኒስን። ይሄኛውም በጣም አሪፍ ነው። ይሄ ግን በሩዝ ነው የሚበላው። በዛኛው ደግሞ በስፓጌቲ ቻይኒስ ደግሞ መጣላችኋለሁ። እንግዲህ እንደዚህ እያልኩት ነው። እንግዲህ እንደዚህ እየሰራሁ ነው። እንግዲህ እንትን እየበሰለ ነው። አሁን የሚቀርም እንግዲህ ትንሽ ይሄ እሳት ጠቃ ብሎት በጣም ሲበስል፣ ድንች ደግሞ ብዙ ጊዜ ያው እንትን አይልም። ግን የዚህ ሀገር ድንች ያው ትንሽ እንትን ነገር ነው፣ ውሃማ ነገር ውሃ አለው ውስጥና ያው አንዳንድ ጊዜ የሚበስልም አለ የማይበስልም አለ። ስለዚህ ወደ ልጆቼ ያው ድንቼን አሁን ደግሞ ድንቼን ከትፌ ድንቹንም እንግዲህ እንደነገርኳችሁ ልጆቼ እንደዚህ አድርጌ የሚታያቸው አይመስለኝም። እንግዲህ ካሜራዬን እንግዲህ ፎልደር እስከምገዛለት ድረስ ቤተሰቦች በደንብ ወደ በከፍ አድርጎ ስከትፍ ሁሉን ነገር በደንብ እንዲያሳያችሁ ፎልደር ያስፈልገኛል ማለት ነው። አሁን እንግዲህ ድንቼንም በረጃጅሙ አድርጌ እንደዚህ እንደ ሌላኛው ቀጠን ባይል ድንች ችግር የለውም። እንደዚህ በረጃጅሙ እንደዚህ እከትፈዋለሁ ማለት ነው። እንደነገርኳችሁ እንግዲህ አንዳንዱ ያስታውቃል፣ አንዳንዱ ደግሞ አታውቁትም። በጣም ቆንጆ ድንች ነው ብላችሁ ስትገዙት ያው ሲሰራ ነው የሚያስታውቀውና ብዙ እንትን አይልም። ይሁላችሁ ቤተሰብ እንግዲህ እንደዚህ በረጃጅሙ ነው የሚከተፈው። ድንቹም ረጃጅም አድርጌ ነው እናንተን ለማሳየት ነው ይሄንን እንደዚህ እንትን ያልኩት። ከዛ እንደዚህ ረጃጅም ከከተፍ እንደዚህ ረጃጅም አድርጌ ከከተፍኩ በኋላ ደግሞ ያው እንደነገርኳችሁ ጊዜ ትንሽ ከዛ ድንቼ ከትፌ ጨርሼ አጥቤ እመለሳለሁ። ቤተሰብ እንግዲህ ልጆቼ እንደዚህ
ብስል ብሎ ይሆናል። አሁን የቀረ ድንች ነው። ድንች ይጨምራል። ድንችን ጨምር እንግዲህ ማለት ነው ልጆቼ። እዚህ ጋ ደግሞ ሩዜ እየበስሏል፣ እየበሰለ ነው። እየበሰለ ነው ሩዜ። ማጠፋት ነው የቀረኝ። በቃ እንግዲህ ውዶቼ እመለሳለሁ። ትንሽ ደግሞ ድንች ነፍስዬ ውድ ቤተሰቦቼ እንግዲህ እንደዚህ ያው በስሏል። ሩዜንም ጨርሻለሁ። ሩዜም አልቋል። ወደ ውድ ቤተሰቦቼ እንግዲህ ያው እንደዚህ ሆኗል። ሩዜም በስሏል። እንግዲህ ሩዙንም ወደ ሀራራ ወይም ደግሞ ማሞቂያ ምግብ ማሞቂያ ተሰጥቶም እዛ ስልገለብጥ ነው። ቻይኒሱም በስሏል። በቃ አሁን የምጨምረው ያሱን ጨምረኝ ከዚህ ልገለብጥና ወዲያ እዚህ ስል ብሏል። ሩዜንም እንደዚህ በስሎ ወደ ማሞቂያ ውስጥ ገልብጫለሁ። አሁን የሚቀረው ደግሞ ይሄ ነው ማለት ነው። እና እንግዲህ ቻይኒሱ እንደዚህ ሆኗል። ያው በስሏል። አሁን እንደዚህ ቆንጆ ከለር ይዟል። ብራውን ከለር በስሏል ማለት ነው። ሩዜም በስሎ አውጥቻለሁ። እንግዲህ የሚቀር ነገር ብዙ አይደለም። ይሄ ጣፋጭ ነው። ያው ስዊት ነገር አለው። ትንሽ የሚጨመረው ላይ ብዙ አልወድም። ይሄንንም ትንሽ ነው የምጨምረው። ጣፋጭ ነገሮች ይጣፍጣሉ። ይሄ ጣፋጭ ነው። እኔ ደግሞ ብዙ ጣፋጭ አልወድም። ይሄ ተጨመራችሁ በኋላ ብዙ እሳት እንትን መምታት የለበትም። እዚህ ጋር እንደነገርኳችሁ ስዊት ኮርን ያልኳቸው ግን እዚህ ጋር ይሄ ጣሳ ውስጥ የቆየ ስለሆነ ከጣሳ ውስጥ እንትን ስለ ውሃውን እንትን ማለት አለብኝ። ውሃውን እደፋዋለሁ። እኔ ውሃውን አልንጨውም። ለምን ያው ፕሮዳክት ላይ የቆየ ውስጡ የቆየ ስለሆነ ጥሩ አይደለም። እና ስዊት ኮርኔ እንደዚህ ጨምራለሁ። ከፈለጋችሁ በዛ ማድረግ ትችላላችሁ። ስዊት ኮርን ፍሪቶ
ጨምሬያለሁ። እንግዲህ እንደዚህ ሁሉንም ጨምሬያለሁ እና ሩዜ ምስስ ገብቷል። አሁን ደግሞ የቻይኒዝ ይገለበጥበታል። ነው አሁን ቤተሰብ ያው ቻይኒሱ እንደዚህ በስሏል። አሁንም ወደ ሀራራ ወይም ደግሞ ማሞቂያ ስተገለብጥ ነው። ውድ ቤተሰቦች እንግዲህ ያው እንደዚህ ጨርሰናል ማለት ነው። እንደዚህ ውድ ቤተሰቦች እንግዲህ ጨርሰናል። መጨረሻ ላይ ደግሞ እንዴት እንደማቀርብ አሳያችኋለሁ። ውድ ቤተሰቦች በጣም አመሰግናለሁ የኔ ውዶች፣ የኔ ፍቅሮች። እንግዲህ እንደምታበረታቱኝ አምናለሁ። ያው ኮሜንት አድርጉልኝ፣ አቀራረቡን ደግሞ አሳያችኋለሁ። ሰላም እንዴት ናቸው? የዩቲዩብ ቤተሰብ ተከታታዮቼ ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ዛሬም ያው ተመልሼ መጥቻለሁ በሌላ ምግብ። ዛሬ ደግሞ ላሳያችሁ ነው። እንግዲህ ያው እንደነገርኳችሁ እንድታበረታቱኝ ስል በትህትና ለመጠይቃችሁ እና ዛሬ ደግሞ አንድ ምግብ ላሳያችሁ ነው። ምግቡ ስሙ ቻይኒስ ይባላል። ቻይኒስ ፉድ ነው። ያው የቻይና ምግብ ማለት ነው። እና እዚህም ትንሽ አረብ ሀገር ላይም አንዳንድ ጊዜ ያው ይመገባሉ የቻይና ምግብ እና ቻይኒስ ፉድ ነው የሚባለው። ላሳያችሁ ነው ዛሬ። ሁሉንም ነገር ግብአቶችን አስቀምጫለሁ። እንግዲህ አሳያችሁና ወደ ስራ ይገባለሁ ማለት ነው። እንግዲህ የዩቲዩብ ቤተሰቦች ያው እንዳይረሳ የምላችሁ ነገር ሁሉም ነገር እንደምላችሁ ሁሌ ሰብስክራይብ እና ሼር ላይ ኮሜንት እንድታደርጉልኝ እፈልጋለሁ፣ እንድታበረታቱኝ ቤተሰቦቼ። እና ዛሬ ደግሞ በቻይኒስ ምግብ ነው የመጣሁላቸው። ወደ ስራው እንግዲህ ለቻይኒስ የሚያስፈልገው ለቻይኒስ ፉድ እዚህ ጋር ብሬስት ቺከን አዘጋጅቻለሁ። ማለት እንደዚህ ከድሮ ላይም ማውጣት ትችላላችሁ። እንደገና ደግሞ እንደዚህ ወጥቶ የሚሸጥ አለ፣ ቺከን ብሬስት የሚባል እንደዚህ የሚሸጥ አለ። እንደገና እዚህ ጋር ሽንኩርት፣ ነጭ ሽንኩርት አንድ 5-6 ፍሬ፣ አንድ ራስ ሽንኩርት ይበቃችኋል። መጥናችሁ መስራት ትችላላችሁ። እዚህ ጋር ደግሞ እዚህ ጋር የቃሪያ የኛን ሀገር ቃሪያ አይነት ነው። ትልቁ ቃሪያ የለኝም ለጊዜው። በዚህ ነው ዛሬ ማሳያችሁ። እዚህ ጋር ሌሞን የድሮ ማጠቢያና እዚህ ጋር አንድ ድንችና አንድ ካሮት ይበቃናል። እዚህ ጋር ደግሞ ፎሶሊያ ይኸው እንደዚህ አዘጋጅቻለሁ። ፎሶሊያውን ቀንጥሼው አዘጋጅቻለሁ። እንደዚህ ፎሶሊያ ያስፈልጋል። ከዛ ቺከን ማጂ እንደ ስዊት ኮርን ወይም ደግሞ ያው ስዊት ኮርን በአረብኛ ነው ያላቀውም። እና እዚህ ጋር ያው እንደምነግራችሁ ቅመማ ቅመሞቼን አዘጋጅቻለሁ። እንደምታውቃቸው ቅመማ ቅመሞቹ በቃ ሁሌ የምሰራበት ነው ማለት ነው። እዚህ ጋር ይሄ ዘይት ያስፈልገኛል። እና ዛሬ የሚያስፈልገኝ ደግሞ አንዱ ኦሊቭ ኦይል
ኦሊቭ ኦይል በኦሊቭ ኦይል ነው የምሰራው። ኦሊቭ ኦይል ያስፈልገኛል። አዲስ ነገሮች ያው ቻይኒስ እንደምሰራ እዚህ ጋር ኮኮ ሚኒ የምትባል ሲያ ሶስ አለኝ። እዚህ ጋርም ደግሞ ዳርክ ሲያ ሶስ አለኝ። እዚህ ጋር ደግሞ ስዊት ሲያ ሶስ ላሳያችሁ። ስዊት ሲያ ሶስ ነው እና እነዚህን ነው ማስገባው። እዛ የምጨምረው እንግዲህ ስሰራ እነዚህን ነው። ያው እንደዚህ አዘጋጅቻለሁ። ሁሉን ነገር አዘጋጅቼ ጨርሻለሁ። አሁን ወደ ስራው መግባት ብቻ ነው። እዚህ ጋርም ያው የሩዝ መቀቀለያ እና በመጥበሻ ነው ዛሬ ያው ቻይኒሱን የምሰራው እና እዚህ ጋር ይሄንን እንደዚህ አዘጋጅቻለሁ። አሁን ወደ ስራው ገባላችኋለሁ ማለት ነው። አሁን ሽንኩርት አሁን እንግዲህ ሽንኩርት ልክተፍና ያው እንገናኛለን ማለት ነው። ቤተሰቦቼ እንግዲህ ተመልሻለሁ። ስራውን ልጀምር ነው። ቤተሰቦቼ እንግዲህ ያው ቻይኒስ ለመስራት ከፈለጋችሁ በደንብ ማየት ነው ቪዲዮዬን። ብዙ የሚያስቸግር አይደለም። እንግዲህ ያው እንደነገርኳችሁ አሁን ልጀምር ነው እና አንድ ነገር ልነግራችሁ የፈለግኩት ቻይኒስ ስትሰሩ ይሄ ፎሶሊያ ራሱ የፎሶሊያን ቅርጽ ረጃጅም ስለሆነ ሁሉንም ድንቹንም ሽንኩርትም ስጋውንም የምንከትፈው ሎንግ ነው። ላሳያችሁ ሽንኩርቴን እንደከተፍኩት። ሽንኩርቴን እንደዚህ በረጃጅም ነው የሚከተፈው ማለት ነው። እንደዚህ በረጃጅሙ የምትከትፉት ያው የአሰራሩ ስታይል ነው። በረጃጅሙ ነው የምንከትፈው። ስጋውንም በረጅሙ። ሽንኩርቱ ችግር የለውም፣ ዝም ብሎ እንደዚህ ብቻ የሚከተፈው እና ሽንኩርቱ፣ ፎሶሊያ፣ ስጋው ምናምኑ አንድ አይነት ቅርጽ እንዲሆንልኝ ካሮቱ፣ ድንቹ ሁሉንም የምከትፈው በረጃጅሙ ሎንግ ሳይዝ ነው። እንደዛ ነው እንግዲህ የከተፍኩት። ይኸው እንግዲህ ሁሉንም ግብአቶቹን አሁን በቃ ስራዬን ልጀምር ነው እና እንግዲህ ቻይኒስን ለመስራት ስትፈልጉ የረሜን ቪዲዮ ተከታትላችሁ እንድትሰሩ እና የምንሰራው በኦሊቭ ኦይል ነው። ዘይት እንግዲህ ኦሊቭ ኦይል እንደዚህ ጨምር ያለው የዛሬ የምንሰራው እንግዲህ እንደ ቻይኒስ እንደመሆኑ መጠን በኦሊቭ ኦይል ነው የምንሰራው። ያኛው ዘይት ግን ትንሽዬ ሩዙ ላይ ጠብ ለማድረግ ነው እና እንደዚህ እንግዲህ እቃዎቼን ግብአቶቼን ሁሉንም አዘጋጅቼ ጨርሻለሁ። አሁን ወደ ስራው ልገባላችሁ ነው። እንደምላችሁ እኔ በመጀመሪያ ሽንኩርቱን ነው እንትን የምለው። አሁን እና ሽንኩርት እየጨመራለሁ። ከዛ አንተ ብራውን እስከሚሆን ድረስ አቁላለዋለሁ ማለት ነው። በዘይቱ ጠብሰዋለሁ ሽንኩርቴን ከጠበስኩ በኋላ የብራውን ሲሆን መልኩ ቡናማ ቡናማ እስከሚሆን ድረስ አቁላለዋለሁ። ቡናማ እስከሚሆን ከለሩ እንደዚህ አቁላለዋለሁ። ከዛ ቡናማ ሲሆንልኝ ቀይ ሽንኩርት ይጨምራለሁ ማለት ነው። ከዛ በስታንዳርዱ መሰረት ምን እንደማስገባ እንግዲህ እያሳየኋችሁ ስራችንን እንቀጥላለን ማለት ነው። ወደ ቤተሰቦች የትም እንዳትሄዱ። እና ሽንኩርቴን እየጠበስኩ አሁን ደግሞ እንደምናዘኳችሁ ያው ሁልጊዜ እንደማደርገው እኔ እንትን ውስጥ ያው ነጭ ሩዝ ነው የሚፈልገው። ዛሬ ነጭ ሩዝ ውስጥ ግብአትና እንትን የምለውን ነገር ያው የምጨምረውን ነገር ላዘጋጅና ያው ውሃን የሩዝ የምቀቅልበትም ውሃ ይጃለው። ከዛ ውስጥ
የማስገባቸውን ነገር ያው እንደዚህ አዘጋጅቼ ያው ጨምራለሁ እና እንደገና ደግሞ ያው ጨው ያስፈልጋልና ጨው ደግሞ ያው እንደዚህ ጨምሬያለሁ ማለት ነው። እና እዩት ሽንኩርቱ አሁን ላብሬ እዩት ብራውን ያልኳችሁ እንደዚህ ከለሩን አንተም ብያለሁ። እና አሁን አሁን ደግሞ መልኩ አሁንም ብራውን እስከሚሆን ድረስ እንደዚህ አቁላለዋለሁ። አሁን ከዛ የሚቀር ምንድን ነው? ካሮት ጠንካራ ነው ነግሬያቸዋለሁ እና በጣም ጥንክር ያለ ነገር ስለሆነ ዶሮ ባይገርማችሁ ቶሎ ይበስላል ከካሮቱ ይልቅና አሁን እንደዚህ በረጃጅም ከትፎ ብያቸዋለሁ። ካሮቴን እንደዚህ በረጅሙ እንደዚህ ከትፍና ከዛ ከስጋው በፊት ካሮቴን ነው የምጠብሰው። ካሮቱን ጥብስ አደርገዋለሁ። ካሮቱን ነው የምጠብሰው ከስጋው በፊት። ሽንኩርቴንም እያቀራለሁ። እንግዲህ ቤተሰብ ያው እንድታዩ ያው እንግዲህ እንደዚህ በቀጫጭኑ ረጃጅም አድርጌ ካሮቴን ከትፋለሁ እና ከሽንኩርቱ ጋር ጠብሰዋለሁ ማለት ነው። ቀጫጭን አድርጌ ካሮቱን ቀጫጭን አድርጌ መክተፍ አለብኝ። ለምንድን ነው? ቶሎ አይበስልም። ቶሎ እንዲበስልልኝም ከሁሉም ጋር ማለት ነው። ከዶሮ ጋርም ከሶያው ጋርም በደንብ ምስል እንዲልልኝ ቀጫጭን አድርጌ ረጃጅም አድርጌ ቀጫጭን አድርጌ መክተፍ አለብኝ። እና እመለሳለሁ። እንግዲህ ቤተሰብ ያው ሽንኩርቴ ልክ የዚህን ቅርጽ የዚህን መልክ ይዟል። ሽንኩርቴ እና ይኸው እንደዚህ ሆኗል። ካሮቴንም እንግዲህ የወላችሁ እንደዚህ በረጃጅም አድርጌ ከተፍ ያለው ስጋውንም እንደዚህ በረጃጅሙ ከትፌን የተመለስኩት ያው እንደዚህ ከትፌዋለሁ። ካሮቴን ልጨምር ነው ማለት ነው። ካሮቴን ከ5 ደቂቃ እስከ 10 ደቂቃ አቁላለዋለሁ። ከሽንኩርቱ ጋር በደንብ አቁላለዋለሁ። ከዛም በኋላ አሁን ደግሞ ዶሮዬን በሊሞኔ ጥብ አድርጌ ትንሽ ዘፈዝፈዋለሁ ዶሮዬን።
እንዳይል ሽታ እንዳይኖረው እንደዚህ ትለዋላ። አሁን ያው እንግዲህ ቤተሰቦቼ በደንብ አድርጌ ካሮቴን እና ሽንኩርቱን እየጠበስኩት ነው። ከዛም በኋላ ኮሶሊያ ጨምራለሁ ማለት ነው። ኮሶሊያ ይፈልዬ ተመልሼ እመጣለሁ። እንግዲህ ቤተሰብ ያው እንደዚህ ፈልያለሁ ነው። አሁን ኮሶሊያ ጨምር ነው ቤተሰብ ኮሶሊያውን ጨምር እንግዲህ ቤተሰቦቼ ኮሶሊያውን ጨምር ያለው ኮሶሊያውን ከጨመርኩ በኋላ ደግሞ ትንሽ እንግዲህ ኮሶሊያውን እንደነገርኳችሁ አሁንም ትንሽ እሳት አስመጥቼው ትንሽ ለስለስ ሲል እንትኑ እመልሳለሁ። እንግዲህ ቤተሰቦቼ አሁን ሩዝ ልጨምር ነው። ሩዙን ልጨምር ነው። የሩዝ ማኮርታት እንትን ኮሶሊያን እየመሰለ ነው እና አሁን ደግሞ ዶሮ ጨምራለሁ ማለት ነው። እንደዚህ ዶሮ ጨምራለሁ። አሁን እንግዲህ ጂንጀር ፔስት እና ጋርሊክ በቺክን ማጂ ጨምራለሁ እና ቅመማ ቅመሞችን ጨምራለሁ። እንደዚህ ጨምራለሁ። ማጂ ደግሞ 2 በዛ ነው የምጨምረው። እንደዚህ ማጂን ጨምሬያለሁ እና ጋርሊክና ጂንጀር ፔስት ጨምሬያለሁ። ከዶሮ ጋር እንደዚህ ይጠብሳል። እንዳልኳቸው 10 ደቂቃ ይበቃዋል። 10 ደቂቃ ያህል እንደዚህ በቃ ጥብስ አድርገውና ከዛ በኋላ አሁን እንግዲህ ቅመማ ቅመም ጨምሬያለሁ። እነዚህ ደግሞ ትልስል እነዚህ 3ቱ እና ኮርን ገባው መጨረሻ ሰዓት ላይ ነው። እነዚህ የሚያሳያቸዋለሁ። አሁን ግን
ቅመማ ቅመሞች ይጨምራለሁ ማለት ነው። አሁን ቶሜሪክ ያው እርድ ጨምራለሁ ጨምሬያለሁ ኪሞን ፓፕሪካ ያው እኔ ማንከሪያ የምጠቀመው ያው መጥኜ ስለምጨምር ያው ስለማውቀው መጥኜ ነው የምጨምረው። ያው እንደዚህ ነው የምጨምረው እና ቅመማ ቅመሞችን ጨምሬያለሁ ማለት ነው። ቅመማ ቅመሞችን ጨምሬያለሁ እንደዚህ ቤተሰብ ደግሞ አዋህደዋለሁ። እንደዚህ ጠብሰዋለሁ ማለት ነው። ያው ዶሮን እስከሚበስል ዶሮ እና እንግዲህ ሩዙም እስከሚበስል ድረስ እና ከዛም በኋላ ደግሞ የተቀሩትን ግብአቶች ያው እንትን እንላለን። አሁን ደግሞ ድንችን እና ቃሪያ ያው ትልቁ ቃሪያ ቢሆን ይመረጣል። ይሄ ያው ብዙ ያቃጥላል ትንሽ እና ፍልፍል ሮሚ ማለት ትልቁ በከለርም ቢኖራችሁ ባይኖራችሁም በግሪኑ ብቻ ወይም ኦሬንጅ ወይም ደግሞ ሬድ የሎ ችግር የለውም። ከአራቱ ምናምን ከለሮች አንዱን ከለር ብትጨምሩ ችግር የለውም። ያው ጣዕም ይኖረዋል፣ ቆንጆ ጣዕም ይኖረዋል። ሮሚ በጣም አሪፍ ነው። እሱ ለጊዜው የለኝም ቤት ውስጥ እና ያው ትንሽ በብዛት ሳላደርግ ትንሽ አድርጌው ይሄ በትንሹ እሱን ማስገባው ማለት ነው። እንዳያቃጥል ፍሬውን አወጣዋለሁ እንዳያቃጥል ወይም ደግሞ ትንሽዬ ግማሽ ማስገባው። ለምን ብዙ ያው ልጆችም ስለሚመገቡ ብዙ እንዳያቃጥላቸው እና አሁን ቃሪያን በቀጫጭኑ እንደዛው ረጃጅም አድርጌ ከትፋለሁ። እንደነገርኳችሁ እንግዲህ በረጃጅሙ እየከተፍኩ ነው እንግዲህ ሲሰራ የነበረው። ቃሪያንም አሁን በረጃጅም አድርጌ ቆንጆ አድርጌ እንዳያቃጥል ደግሞ ፍሬውን ካወጣሁት አያቃጥልም፣ ብዙ አያቃጥልም። ያበሻ ቃሪያ ቢሆኑ ፍሬውን አስወግዱትና እንደዚህ በረጃጅሙ ቃሪያን ከትፍ ያለው እንግዲህ ቤተሰብ ያሳያችሁ ቆይ እንዴት እንደሆነ ከለሩ እርዳማ ያበቃል። የሎ ነገር ቢሆን አሪፍ ነው። የሎ ነገር ከለሩ እንደዛ ቢሆን አሪፍ ነው። እንግዲህ ይኸው እንደዚህ እየበሰለ ነው። ሩዙም እዚህ ጋር ሩዙም እንግዲህ እዚህ ጋር ነው እንትን እየበሰለ ነው። እንትን እንዳይልብኝ ነው ከፈት ያደረኩት ክዳኑን። ይኸው እንግዲህ እንደዚህ ዶሮም ሁሉም ነገር አንድ ላይ እንግዲህ እየበሰለ ነው። እንደዚህ እየበሰለ ነው።
እንግዲህ ቻይኒስ ማለት እንደዚህ ነው። ያው በሩዝ የሚበላው ቻይኒስ በስፓጌቲም አለ። እሱን ደግሞ አመጣለሁ። በሱ ስራ መጥቼ አሳያችኋለሁ። ቻይኒስ በጣም ነው ደስ የሚለው፣ ተወደዋለሁ ያኛውን ቻይኒስን። ይሄኛውም በጣም አሪፍ ነው። ይሄ ግን በሩዝ ነው የሚበላው። በዛኛው ደግሞ በስፓጌቲ ቻይኒስ ደግሞ መጣላችኋለሁ። እንግዲህ እንደዚህ እያልኩት ነው። እንግዲህ እንደዚህ ያው እየሰራሁ ነው። እንግዲህ እንትን እየበሰለ ነው። አሁን የሚቀርም እንግዲህ ትንሽ ይሄ እሳት ጠቃ ብሎት በጣም ሲበስል፣ ድንች ደግሞ ብዙ ጊዜ ያው እንትን አይልም። ግን የዚህ ሀገር ድንች ያው ትንሽ እንትን ነገር ነው፣ ውሃማ ነገር ውሃ አለው ውስጥና ያው አንዳንድ ጊዜ የሚበስልም አለ የማይበስልም አለ። ስለዚህ ወደ ልጆቼ ያው ድንቼን አሁን ደግሞ ድንቼን ተክፌ ድንቹንም እንግዲህ እንደነገርኳችሁ ልጆቼ እንደዚህ አድርጌ የሚታያቸው አይመስለኝም። እንግዲህ ካሜራዬን እንግዲህ ፎልደር እስከምገዛለት ድረስ ቤተሰቦች በደንብ ወደ በከፍ አድርጎ ስከትፍ ሁሉን ነገር በደንብ እንዲያሳያችሁ ፎልደር ያስፈልገኛል ማለት ነው። አሁን እንግዲህ ድንቼንም በረጃጅሙ አድርጌ እንደዚህ እንደ ሌላኛው ቀጠን ባይል ድንች ችግር የለውም። እንደዚህ በረጃጅሙ እንደዚህ እከትፈዋለሁ ማለት ነው። እንደነገርኳችሁ እንግዲህ አንዳንዱ ያስታውቃል፣ አንዳንዱ ደግሞ አታውቁትም። በጣም ቆንጆ ድንች ነው ብላችሁ ስትገዙት ያው ሲሰራ ነው የሚያስታውቀው እና ብዙ እንትን አይልም። ይሄ ሁላችሁ ቤተሰብ እንግዲህ እንደዚህ በረጃጅሙ ነው የሚከተፈው። ድንቹም ረጃጅም አድርጌ ነው እናንተን ለማሳየት ነው ይሄንን እንደዚህ እንትን ያልኩት። ከዛ እንደዚህ ረጃጅም ከከተፍ እንደዚህ ረጃጅም አድርጌ ከከተፍኩ በኋላ ደግሞ ያው እንደነገርኳችሁ ትንሽ ከዛ ድንቼ ከትፌ ጨርሼ አጥቤ እመለሳለሁ። ቤተሰብ እንግዲህ ልጆቼ እንደዚህ ብስል ብሎ ይሉኛል። አሁን የቀረን ድንች ነው። ድንች ይጨምራል። ድንችን ጨመርኩ እንግዲህ ማለት ነው ልጆቼ። እዚህ ጋር ደግሞ ሩዜ እየበሰለ ነው። ሩዜ አጠፋት ነው የቀረኝ። በቃ እንግዲህ ውዶቼ እመለሳለሁ። ትንሽ ደግሞ ድንች ነፍስዬ ውድ ቤተሰቦቼ እንግዲህ እንደዚህ ያው በስሏል። ሩዜንም ጨርሻለሁ። ሩዜም አልቋል። ወደ